አንድ ሰው ሊሞት ይችላል፣ አንድ ድምፅ ሊዘም ይችላል፣ አንድ ዘመንን ሊያልፍ ይችላል። ነገር ግን አንድ ዜማ ሊሞት ይችላል? የሙዚቃ ታሪክ እንደሚነግረን አንዳንድ ድምፆች ከሰውየው ሕይወት የበለጠ ረጅም ይኖራሉ። እነሱ በሪከርድ ላይ ብቻ አይቀሩም፣ በሰዎች ትዝታ ውስጥ ይኖራሉ፣ በቤቶች ውስጥ ይደመጣሉ፣ በፍቅር ታሪኮች ውስጥ ይመሰላሉ እና ከአንድ ትውልድ ወደ ሌላ ትውልድ ይተላለፋሉ። ይህ የኢትዮጵያ ሙዚቃ አዲስ ታሪክ እየጻፈች የነበረችበት ዘመን ነበር። አዲስ ድምፆች ይወጡ ነበር፣ አዳዲስ ዜማዎች ይሰሙ ነበር፣ የባንድ ሙዚቃ በከተማዋ ውስጥ ይተስፋፋ ነበር። በዚያ የሙዚቃ ለውጥ መካከል አንድ ወጣት ወደ መድረኩ ቀረበ። የሚያስደንቅ ድምፅ ነበረው፣ ነገር ግን የሚያስገርመው ድምፅ ብቻ አልነበረም። የሚዘፍነው ሙዚቃ እንደሚሰማው ሰው ሳይሆን እንደሚኖረው ሰው ይዘፍነው ነበር። ያ ወጣት ጥላሁን ገሰሰ ነበር። ጥላሁን ገሰሰ ስሙ ሲጠራ የኢትዮጵያ ሙዚቃ ታሪክ አንድ ትልቅ ምዕራፍ ይታወሳል። እርሱ ዘፋኝ ነበር፣ ነገር ግን ዘፋኝ ብቻ አልነበረም። ለአንዳንዶች የፍቅር ድምፅ ነበር፣ ለሌሎች የልጅነት ትዝታ ነበር፣ ለሌሎች ደግሞ አንድ የሀገር ሙዚቃ ዘመን ምልክት ነበር። እርሱ ሲዘፍን ቃላቱ ብቻ ይሰሙም ነበር፣ ስሜት ይሰማ ነበር። የፍቅር ደስታ፣ የመለያየት ህመም፣ የሰው ልብ ሚስጥር፣ እነዚህ ሁሉ በድምፁ ውስጥ ይኖሩ ነበር። ጥላሁን ገሰሰ በ1940 ዓመተ ምህረት በአዲስ አበባ ተወለደ። ያደገበት አካባቢ በሙዚቃና በባህል ለውጥ ውስጥ የነበረች አዲስ አበባ ነበረች። በዚያን ዘመን ሬዲዮ ለብዙ ቤቶች የዓለም መስኮት ነበር። የሙዚቃ ድምፅ ከሬዲዮ ወጣ ነበር፣ ሰዎች ይሰሙ ነበር፣ ይዘምሩ ነበር፣ ይደንሱ ነበር እና በዚያ ዓለም ውስጥ የወጣቱ ጥላሁን የሙዚቃ ፍቅር እያደገ መጣ። ምናልባት በዚያን ጊዜ ማንም ሰው ይሄ ልጅ አንድ ቀን የኢትዮጵያ የሙዚቃ ታሪክ አካል ይሆናል ብሎ አላሰበም ይሆናል። ግን የታሪክ ታላላቅ ጉዞዎች ብዙ ጊዜ በትንሽ ህልም ይጀምራሉ። የሙዚቃ ህልም ግን በህልም ብቻ አይጻፍም። መድረክ ያስፈልገዋል፣ ትጋት ያስፈልገዋል እና ችሎታ ለሰዎች ማሳየት ያስፈልጋል። ጥላሁንም ወደዚህ ዓለም ገባ። የእርሱ ድምፅ ከሌሎች ድምፆች የሚለየው ምን ነበር? ምናልባት የድምፁ ቃና፣ ምናልባት የስሜት አቀራረቡ፣ ወይም ደግሞ ቃላትን ወደ ህይወት የሚያቀርበት መንገድ። ምክንያቱ ምንም ይሁን አድማጮች አንድ ነገር ማስተዋል ጀመሩ። ይህ ድምፅ የተለየ ነው። በመጀመሪያ ድምፅ ነበር፣ ከዚያም ድምፁ ስም ሆነ፣ ስሙ ደግሞ ታዋቂነት ሆነ እና ታዋቂነቱ የኢትዮጵያ ሙዚቃ ታሪክ አካል ሆነ። ጥላሁን የሚዘፍናቸው ዘፈኖች ሰዎች የራሳቸውን ታሪክ የሚያዩባቸው መስታወቶች ሆኑ። አንድ ሰው በዘፈኑ ውስጥ የራሱን ፍቅር ያገኛል፣ ሌላው የጠፋውን ሰው ያስታውሳል፣ ሌላው ደግሞ የልጅነቱ ዘመን ይመስላል። ይህ ነው ሙዚቃ የሚባለው እና ጥላሁን ይህንን በጣም ጥሩ ያውቅ ነበር። ጥላሁንን ታላቅ ያደረገው የድምፅ ችሎታው ብቻ አልነበረም፣ ከአድማጮች ስሜት ጋር የመገናኘት ችሎታው ነበር። ሙዚቃን ሲዘፍን ሙዚቃ እየሰራ እንደሆነ ብቻ አይሰማም፣ ታሪክ እየነገረን እንዳለ ይሰማል። ይህ ታሪክ የፍቅር ሊሆን ይችላል፣ የመለያየት ሊሆን ይችላል፣ የተስፋ ሊሆን ይችላል፣ የሰው ልብ የማይናገረውን ነገር በዜማ ማለት ነው። ለዚህም ነው የጥላሁን ሙዚቃ ከአንድ ዘመን ጋር ብቻ ተወስኖ አልቀረም። እንግዲህ ወደ መጀመሪያው ጥያቄ እንመለስ። አንድ ድምፅ ከሰውየው ህይወት በላይ ሊኖር ይችላል? የጥላሁን ገሰሰ ታሪክ አዎ የሚል መልስ ይሰጣል። ግን ይህ ድምፅ እንዴት ተፈጠረ? የት ነበር የጀመረው? ማን ነበር ይህ ሰው? የሙዚቃ ዓለም ውስጥ እንዴት ገባ? እና ከሁሉም በላይ እንዴት ነው ከሄደ በኋላ ድምፁ እስካሁን የሚሰማው? የዚህ ታሪክ መልስ በአንድ ዘፈን ውስጥ አይገኝም፣ በአንድ የመድረክ ትርኢትም አይገኝም። መልሱ በልጅነቱ ውስጥ ነው፣ በወጣትነቱ ውስጥ ነው፣ መድረክ ላይ በወጣባቸው ቀናት ውስጥ ነው፣ በተዘፈነባቸው ዘፈኖች ውስጥ ነው፣ በደረሱበት ስኬትና በተጋፈጣቸው ፈተናዎች ውስጥ ነው እና በህዝብ ልብ ውስጥ ነው። ይህ የጥላሁን ገሰሰ ታሪክ ነው። ጥላሁን ገሰሰ የሚባለው ስም በአንድ ቀን አልተፈጠረም። ከአንድ ትንሽ ህልም ጀመረ፣ ወደ ድምፅ ተቀየረ፣ ድምፅ ወደ ዙፋን ተቀየረ፣ ዙፋን ወደ ታሪክ ተቀየረ እና ታሪኩ ዛሬም እየተነጋገረ ነው። ጥላሁን ገሰሰ ከድምፅ ወደ ታሪክ፣ ታላላቅ ታሪኮች ሁሉ በታላቅ መድረክ አይጀምሩም። አንዳንዶች የሚጀምሩት በትንሽ ቤት ነው፣ በቤተሰብ መካከል ነው፣ በልጅነት ህልም ነው። አንዳንድም ሰውየው ራሱ ገና ሳያውቀው የወደፊቱ ህይወት እየተጻፈ ይሆናል። የጥላሁን ገሰሰም ታሪክ እንዲሁ ነው። ከዚያ ታላቅ የሙዚቃ ስም በፊት አንድ ልጅ ነበር። ጥላሁን ገሰሰ በ1940 ዓመተ ምህረት በአዲስ አበባ ተወለደ። የተወለደበት ዘመን የኢትዮጵያ ከተሞች በለውጥ ውስጥ የነበሩበት ወቅት ነበር። አዲስ አበባም የተለያዩ የባህል ድምፆች የሚገናኙባት ከተማ ነበረች። ባህላዊ ዜማዎች፣ የቤተክርስቲያን ዝማሬዎች፣ የከተማ ሙዚቃ እና በዚያን ጊዜ በአዲስ መልክ እየተወለደ የነበረው የባንድ ሙዚቃ፣ እነዚህ ድምፆች የወጣቱን ትውልድ ምናብ እየቀረጹ ነበር። በዚህ አካባቢ ያደገው ጥላሁንም ሙዚቃን ከህይወቱ መለየት አልቻለም። ለአንዳንድ ልጆች ሙዚቃ መዝናኛ ነው፣ ለጥላሁን ግን ከዚያ በላይ የሆነ መጣ። ድምፁን መስማት ብቻ አልፈለገም፣ ድምፁን መረዳት ጀመረ። ዜማን መለየት፣ ቃላትን በስሜት መናገር
እና ሰዎች ለምን በአንድ ዘፈን ይደሰታሉ፣ በምንስ በሌላ ዘፈን ይዝናናሉ የሚለውን ለመረዳት የሚመስል የተፈጥሮ ፍላጎት ነበረው። ይህ ፍላጎት ግን በቀጣይ ወደ ሙያ ይቀየራል ብሎ ማን ያውቅ ነበር? አንዳንድ ዘፈኖች ድምፃቸውን ለዓመታት ይገነባሉ፣ አንዳንዶች ደግሞ ልዩ ድምፅ ይዘው ይወለዳሉ። ጥላሁን ከነዚህ ውስጥ አንዱ ነበር። ድምፁ ለስላሳ ነበር፣ ትልቅ ስሜት ነበረው እና ከሁሉም በላይ ሰውን የሚያስቆም ድምፅ ነበር። ይህ ችሎታ ግን ብቻውን አይበቃም። ችሎታ እድል ይፈልጋል፣ እድል ደግሞ መድረክ ይፈልጋል። ጥላሁን ይህን መድረክ ለማግኘት ወደ ሙዚቃ ተቋማትና ባንዶች ተቀላቀለ። እዚያም የሙዚቃ ህይወት በእውነት መጀመር ጀመረ። መድረክ ላይ መውጣት ቀላል ነው ሊባል ይችላል፣ ግን መድረክ ላይ ቆሞ የሰዎችን ልብ መያዝ ያ ሌላ ነገር ነው። ጥላሁን ግን ይህንን የመጀመሪያ ከመድረክ በፊት ተማረ። ማይክሮፎንን እንዴት መያዝ እንደሚገባ፣ ከሙዚቀኞች ጋር እንዴት መስራት እንደሚገባ፣ የዘፈንን ስሜት እንዴት ለአድማጮች ማድረስ እንደሚቻል። እያንዳንዱ መድረክ ለእርሱ ትምህርት ነበር። እያንዳንዱ ዘፈን ልምምድ ነበር። እያንዳንዱ አድማጭ ደግሞ መስታወት ነበር። ሰዎች ምን እየሰሙ ነው? ምን እየተሰማቸው ነው? ምን እየጠበቁ ነው? እነዚህን ጥያቄዎች የእርሱን የአርቲስትነት ችሎታ ያሳደጉት መጡ። በሙዚቃ ዓለም ውስጥ ብዙ ድምጾች አሉ፣ ግን ሁሉም ድምጾች ማንነት አይፈጥሩም። ጥላሁን ግን በቀስታ የራሱን ማንነት መገንባት ጀመረ። የእርሱ ድምፅ በተለይ ስሜትን በጥልቀት የሚያስተላልፍ ሆነ። ዘፈን ሲዘፍን ቃላቱ ከአፍ ብቻ እየወጡ አይመስልም ነበር፣ ከልብ የሚወጡ ይመስል ነበር። ይህ ደግሞ አድማጮችን ከእርሱ ጋር ያገናኛቸው ነበር። ቀስ በቀስ የጥላሁን ስም ከመድረክ አልፎ ወደ ህዝብ መድረስ ጀመረ። ሰዎች ስሙን ያውቁ ጀመር፣ ድምፁን ይለዩ ጀመር፣ ዘፈኖቹ ይጠበቁ ጀመር። ይህ ግን ለጥላሁን የታላቅነቱ መጀመሪያ ነበር። ከዚያ በኋላ የጥላሁን ገሰሰ ህይወት በፍጥነት ይለወጣል። ከወጣቱ ዘፋኝ ስም ወደ ታላቅ የሙዚቃ ስም ይቀየራል። ከአዲስ አበባ መድረኮች ወደ ትልልቅ ትርኢቶች፣ ከትንሽ አድማጮች ወደ ብዙ ሺህ ሰዎች፣ ከአንድ ዘመን ወደ ብዙ ትውልዶች። ግን ከዚህ በፊት አንድ ነገር መከሰት ነበረበት። የጥላሁን ድምፅ ከኢትዮጵያ ሙዚቃ ዋና መድረክ ጋር መገናኘት ነበረበት። ዛሬ ጥላሁን ገሰሰን ስንመለከት ታላቅ አርቲስት እናያለን። ግን ያ ታላቅ አርቲስት ከየት መጣ? ከየት ነው የተማረው? የመጀመሪያውን ድምፅ ማን ሰማው? የመጀመሪያውን መድረክ መቼ አየ? እና እንዴት ነው ያ ወጣት ዘፋኝ የኢትዮጵያ ሙዚቃ ታሪክ የማይረሳው ጥላሁን ገሰሰ የሆነው? ይህ ጥያቄ ወደሚቀጥለው ምዕራፍ ይወስደናል። አንድ ዘፋኝ ታዋቂ መሆን ይችላል፣ አንድ ዘፈንም በሺዎች ሊደመጥ ይችላል። ግን አንድ ድምፅ የአንድ ትውልድ መለያ ሊሆን ይችላል። ኢትዮጵያ የራሷ ሙዚቃ ታሪክ አላት። በዚያ ታሪክ ውስጥ ግን ስማቸው በልዩ ቦታ የሚጠቀሱ አርቲስቶች አሉ። ከእነርሱም አንዱ ጥላሁን ገሰሰ ነው። ጥላሁን ገሰሰ የሙዚቃ ጉዞ በጀመረበት ወቅት ኢትዮጵያ ከተማ ሙዚቃ በአዲስ ምዕራፍ ውስጥ ነበር። ባንዶች እየበዙ ነበር። ሬዲዮ ሙዚቃን ወደ ብዙ ሰዎች ያደርስ ነበር። መድረኮችም አዳዲስ ድምፆችን ይፈልጉ ነበር። በዚህ ለውጥ መካከል ጥላሁን ገሰሰ የራሱን ቦታ መፍጠር ጀመረ። በድምፁ ብቻ ሳይሆን በስሜቱ፣ በአቀራረቡና በአድማጭ ልብ ውስጥ ለመግባት በቻለበት መንገድ። የጥላሁን ድምፅ በቀላል የሚገለጽ አልነበረም። የድምፁ ቃና ለስላሳ ነበር፣ ነገር ግን ስሜቱ ጥልቅ ነበር። አንድ የፍቅር ዘፈን ሲዘፍን አድማጭ የራሱን ታሪክ እንዲያስታውስ ያደርግ ነበር። የሀዘን ዘፈን ሲዘፍን የሚያዳምጠው ሰው ቃላቱን ብቻ አይሰማም፣ ስሜቱን ይሰማል። ይህ የጥላሁን ትልቁ ጥንካሬ አንዱ ነበር። ያን ጊዜ ዛሬ ያለው የዲጂታል ሚዲያ ዓለም አልነበረም። ዩቲዩብ አልነበረም፣ ሶሻል ሚዲያ አልነበረም። የሙዚቃ ማሰራጫ መንገዶች ውስጥ ነበሩ። ሬዲዮ፣ ሪካርድ፣ ካሴት እና የቀጥታ መድረክ፣ እነዚህ የሙዚቃ ዋና መንገዶች ነበሩ እና ጥላሁን በእነዚህ መንገዶች ስሙን ወደ ህዝብ ልብ አስገባ፣ በቀስታ ነገር ግን በጥልቀት። ጥላሁን ሙዚቃ ከሚታወቅባቸው ዋና ገጽታዎች አንዱ ፍቅር ነበር። ፍቅር ሲጀምር፣ ፍቅር ሲያበቃ፣ ፍቅር ሲርቅ፣ ፍቅር ሲያሳዝን፣ እነዚህ የሰው ልጅ ስሜቶች በዘፈኖች ውስጥ ቦታ አገኙ። ስለዚህ ሰዎች የጥላሁንን ዘፈን ሲሰሙ የሌላ ሰው ታሪክ እየሰሙ አይመስላቸው፣ የራሳቸውን ታሪክ ይሰሙ ነበር። ታዋቂነት ሁልጊዜ በቁጥር አይለካ። አንዳንድ ጊዜ የሚለካው ሰዎች ስምህን ሲጠሩ በሚሰማው ስሜት ነው። ጥላሁን ገሰሰ በዚህ ደረጃ ላይ ደረሰ። ከአንድ ዘፋኝ ወደ ትውልድ የሚያስታውሰው ስም ተቀየረ። ከአንድ የሙዚቃ ባለሙያ ወደ የኢትዮጵያ ሙዚቃ ታሪክ አካል ሆነ። ይህ ለማሳካት ግን ብዙ ዓመታት ትጋትና ፈተናዎች ነበሩ። ሰዎች ብዙ ጊዜ የአርቲስቱን ስኬት ብቻ ያያሉ፣ መድረኩን ያያሉ፣ የተመልካቹን ጭብጨባ ይሰማሉ፣ የሚያምረውን የመብራት ውበት ያያሉ። ግን ከጀርባው ልምምድ አለ፣ ድካም አለ፣ ውድቀት አለ፣ ተስፋ መቁረጥ አለ እና እንደገና መነሳት አለ። ጥላሁንም ከዚህ የተለየ አልነበረም። ስኬቱ በአንድ ሌሊት አልመጣም። ዛሬ የጥላሁን ሙዚቃ ሲታወስ የአንድ ሰው ስራ ብቻ አይታወስም፣ የአንድ የሙዚቃ ዘመን ይታወሳል። የኢትዮጵያ ከተማ ሙዚቃ እያደገ የመጣበት ዘመን፣ የአዲስ አበባ ሙዚቃ መድረኮች፣ የሬዲዮ ዘመን፣ የባንድ ሙዚቃ ዘመን እና የአንድ ትውልድ ስሜት። ጥላሁን የዚህ ሁሉ አካል ሆነ። ጥላሁን ገሰሰ ዝነኛ ሆነ። ሰዎቹ ዘፈኖችን ወደዱ፣ ድምፁን ለዩ፣ ስሙን አስታወሱ።
ግን ይህ ጉዞ እዚህ አያበቃም። ምክንያቱም ታዋቂነት ሲመጣ አዲስ ፈተና ይጀምራል። የህዝብ ፍቅር ትልቅ ነው፣ ግን የህዝብ ተስፋም ትልቅ ነው። አርቲስቱ ሁልጊዜ ከፍ እንዲል ይጠበቃል እና ከዚያ በኋላ ጥላሁን የሚያልፈው መንገድ ቀላል አይሆንም። ታላቅነት ሰዎች ከሩቅ ሲያዩት ውብ ይመስላል። የመድረክ መብራት፣ የህዝብ ጭብጨባ፣ የሚጮህ አድናቂዎች፣ የሚታወቅ ስም። ግን ከዚህ ሁሉ ጀርባ የታላቅነት ዋጋ አለ። ጥላሁን ገሰሰ ዝናን አገኘ፣ የህዝብ ፍቅርን አገኘ፣ በኢትዮጵያ ሙዚቃ ውስጥ ትልቅ ስም ሆነ። ነገር ግን ይህ ጉዞ ሁልጊዜም ቀላል አልነበረ። የጥላሁን ስም የተስፋፋ ሲመጣ የሚያዳምጡት ሰዎች እየበዙ መጡ። ድምፁ በሬዲዮ ይሰማ ነበር፣ ዘፈኖቹ በሰዎች ቤት ይደመጡ ነበር፣ መድረኮቹ ላይ ሰዎች በእርሱ ይሰበሰቡ ነበር እና ቀስ በቀስ ጥላሁን ገሰሰ ከአንድ ዘፋኝ በላይ ሆነ። ስሙ የአንድ ዘመን የሙዚቃ ምልክት ሆነ። አንድ አርቲስት ስኬታማ መሆኑን በምን እንለካለን? በሽልማት፣ በሪከርድ ሽያጭ፣ በታዋቂነት ወይስ ሰዎች ከሞተ በኋላ ስሙን ማስታወሳቸው? ጥላሁን ከህዝቡ ጋር የፈጠረው ግንኙነት የእርሱ ትልቅ ስኬት ነበር። ሰዎች በዘፈኖቹ ውስጥ ራሳቸውን አገኙ፣ የፍቅር ታሪካቸውን፣ የመለያየት ህመማቸውን፣ የህይወት ትዝታቸውን። ይህ ነው አንድ አርቲስት ከህዝብ ጋር የሚፈጥረው የማይበጠስ ትስስር። ጥላሁን ገሰሰ የራሱ ዝና ብቻ አልገነባም፣ በአንድ ትልቅ የሙዚቃ ለውጥ ውስጥ ተሳታፊ ሆነ። የኢትዮጵያ ከተማ ሙዚቃ እየተለወጠ ነበር፣ የባንድ ሙዚቃ እየዳበረ ነበር፣ የተለያዩ የዜማ ቅርጾች እየተሞከሩ ነበር። በዚህ ዓለም ውስጥ ጥላሁን የራሱን ድምፅ አስቀመጠ እና ይህ ድምፅ ከዘመን አልፎ ለቀጣዮች ትውልዶች ተላለፈ። ግን ህዝቡ የሚያየው የመድረክ ጥላሁን ነበር። የመድረክ ውጭ ያለው ሰው ግን ማን ነበር? የሚያስብ ሰው፣ የሚደክም ሰው፣ የሚያዝን ሰው፣ የሚደሰት ሰው። እንደ ማንኛውም ሰው ህይወት ነበረው። ዝና ሰውን ከሰውነት አያወጣውም። ታዋቂነት ችግርን ሁሉ አያጠፋም። አንዳንድ ጊዜ ግን በውጭ ያለው ፈገግታና በውስጥ ያለው ስሜት የተለያዩ ሊሆን ይችላሉ። የአርቲስቱ ህይወት ሁል ጊዜ ጭብጨባ አይደለም። ጥላሁን የግልና የሙያ ፈተናዎች ተጋፍተውታል። የህይወቱ ጫና፣ የሙዚቃ ስራ ፍላጎት፣ የህዝብ ጥበቃ እና በየዘመኑ የሚመጡ ማህበራዊና ፖለቲካዊ ለውጦች። አርቲስት ሆኖ መኖር ማለት የራስን ህይወት ብቻ መኖር አይደለም፣ የህዝብ የሚጠብቀውንም መሸከም ነው። ጥላሁን ይህንን ክብደት በሙዚቃው ዘመን ተሸክሟል። ጊዜ አይቆምም። የሙዚቃ ዘይቤዎች ይለወጣሉ፣ አዳዲስ ዘፈኖች ይመጣሉ፣ አዳዲስ ቴክኖሎጂ ይመጣሉ፣ አድማጮች ይለወጣሉ። ግን እውነተኛ ሙዚቃ ቅርስ ከጊዜ ጋር አይጠፋም። የጥላሁን ሙዚቃ በዚህ ፈተና ውስጥ ተሻገረ። የቀድሞ አድማጮች አሁንም ይታወሳሉ፣ አዲስ ትውልዶችም ድምፁ መስማት ቀጥለዋል። ይህ ቅርስ ነው። በ2007 ዓ.ም ጥላሁን ገሰሰ ህይወቱ አለፈ። አንድ ሰው ሄደ፣ አንድ ትውልድ አዘነ፣ አንድ የሙዚቃ ዘመን የተዘጋ መሰለ። ግን ድምፁ አልጠፋም። ምክንያቱም ድምፁ በሪከርድ ብቻ አይኖርም፣ በሰው ትዝታ ውስጥ ይኖራል። በቤተሰብ ትዝታ፣ በፍቅር ታሪክ፣ በአንድ ትውልድ ባህል እና በቀጣይ ትውልድ ውስጥ። ጥላሁን ገሰሰ ብዙ ዘፈኖች ትቶ ሂዷል። ግን የተወው ሀገር ዘፈኖች ብቻ አይደሉም፣ የተወው የሙዚቃ ትውስታ ነው። አንድ አርቲስት ለህዝብ የሚሰጠው ትልቅ ስጦታ ስሙ አይደለም፣ ሰዎች ከሄደ በኋላም የሚሰማቸው ስሜት ነው። ጥላሁን ይህንን ትቶ ሄደ እና አሁን ጥያቄው ይህ ነው፣ ከሞተ በኋላ የሚቀየር አርቲስት ምን ያህል ታላቅ ነው? ምላሹን የሚሰጠው የጥላሁን ገሰሰ ሙዚቃ ዛሬም የሚያዳምጠው ህዝብ ነው። አንድ ድምፅ ሊያልፍ ይችላል፣ ግን ስሜት ከተወረሰ ድምፁ ይኖራል። ጥላሁን ገሰሰ ሰውየው ሄደ፣ ድምፅ ግን አልጠፋም። አንድ ሰው ሲሞት ታሪኩ ያበቃል ወይስ አንዳንድ ሰዎች ከሞተ በኋላ መኖር ይቀጥላሉ? ጥላሁን ገሰሰ ዛሬ በመድረክ ላይ የለም፣ አዲስ ዘፈን አያወጣም፣ ከህዝብ ፊት ቆሞ አይዘፍንም፣ ግን ድምፁ አሁንም ይሰማል። ይህ የአንድ ዘፋኝ ታሪክ ብቻ አይደለም፣ ይህ ቅርስ የሚባለው ነገር ታሪክ ነው። ጊዜ ተለውጧል። ካሴት የነበረበት ዘመን አለፈ፣ ሲዲ መጣ፣ ከዚያ ዲጂታል ዓለም መጣ። ዛሬ ሙዚቃ በስልክ ላይ በጥቂት ሰከንዶች ውስጥ ይደርሳል። ግን የቴክኖሎጂ ለውጥ የሙዚቃን ትውስታ አልሰረዘውም። የጥላሁን ዘፈኖችም ከአንድ ትውልድ ወደ ሌላ ተላልፈዋል። አባቱ ለልጁ፣ እናት ለልጇ፣ የቀድሞ ትውልድ ለአዲሱ ትውልድ። ይህ ነው የሙዚቃ ቅርስ። አንድ ትውልድ የራሱ የሙዚቃ ቋንቋ አለው። አዳዲስ ዜማዎች፣ አዳዲስ የድምፅ አቀራረቦች፣ አዳዲስ ቴክኖሎጂ። ግን የአሮጌው ትውልድ ሙዚቃ አልተረሳም። ጥላሁን ገሰሰ የሚታወሰው ስሙ ታላቅ ስለሆነ ብቻ አይደለም፣ የዘፈኖቹ ስሜት ዛሬም ለሰዎች የሚቀርብ ስለሆነ ነው። የሰው ስሜት ግን አያረጅም። ፍቅር ዛሬም አለ፣ ሀዘንም ዛሬም አለ፣ ተስፋ ዛሬም አለ። ስለዚህ የሚናገረው ሙዚቃም ዛሬም ይነካን ይችላል። ሙዚቃ ለመዝናኛ ብቻ አይደለም፣ ሙዚቃ ትውስታ ነው፣ ሙዚቃ ባህል ነው፣ ሙዚቃ ማንነት ነው እና አንዳንድ ጊዜ ሙዚቃ የአንድን ማህበረሰብን ስሜት ይይዛል። ጥላሁን ገሰሰ በሙዚቃ ብዙ ሰዎችን አገናኝተዋል፣ በፍቅር፣ በትዝታ፣ በስሜት፣ በሙዚቃ። ስለዚህ የእርሱ ቅርስ በአንድ ሰው ወይም በአንድ ቤተሰብ የተገደበ አይደለም፣ በማህበረሰብ ትውስታ ውስጥ ይኖራል። አንድ ታላቅ አርቲስት ከሄደ በኋላ ታሪኩ ለቀጣዩ ትውልድ ትምህርት ይሆናል።
የጥላሁን ታሪክም ለአዲሱ ትውልድ አንድ ጥያቄ ያቀርባል። እናንተስ ከእናንተ በኋላ ምን ትሆናላችሁ? ታዋቂነት ይጠፋል፣ ገንዘብ ይጠፋል፣ የመድረክ መብራት ይጠፋል፣ ግን ለሰዎች ልብ የሰጠው ነገር ለረጅም ጊዜ ሊኖር ይችላል። ይህ ነው ከጥላሁን ገሰሰ ታሪክ ልንማር የምንችለው አንዱ ትልቅ ትምህርት። ከልጅነት ወደ ሙዚቃ፣ ከሙዚቃ ወደ ዝና፣ ከዝና ወደ ታላቅነት፣ ከታላቅነት ወደ ቅርስ። ይህ የጥላሁን ገሰሰ ጉዞ ነው። በዚህ ጉዞ ውስጥ ደስታ ነበር፣ ሐዘን ነበር፣ ስኬት ነበር፣ ፈተና ነበር። ግን በሁሉ መካከል አንድ ነገር አልተለወጠም፤ ሙዚቃ። የጥላሁን ገሰሰ ታሪክ የአንድ ዘፋኝ የህይወት ታሪክ ብቻ አይደለም፣ የአንድ ዘመን ታሪክ ነው። የኢትዮጵያ ሙዚቃ የተለወጠበት ዘመን፣ የሰዎች የፍቅር ታሪኮች በዘፈን የተነገሩበት ዘመን፣ የአንድ ድምፅ በሚሊዮኖች ትውስታ ውስጥ የቀረበበት ዘመን። ጥላሁን ዛሬ በህይወት ባይኖርም ሙዚቃው አለ፣ ትዝታው አለ፣ ቅርሱ አለ። ሰዎች ይመጣሉ፣ ይሄዳሉ፣ ዘመናት ይቀየራሉ፣ ሙዚቃዎች ይቀየራሉ። ነገር ግን አንዳንድ ድምፆች ከጊዜ ጋር አይሞቱም። እነሱ በሰዎች ልብ ውስጥ ይቀመጣሉ። በአንድ የፍቅር ትዝታ፣ በአንድ የሀዘን ምሽት፣ በአንድ የደስታ ጊዜ፣ በአንድ የቤተሰብ ትዝታ እና ከዓመታት በኋላ አንድ ወጣት የድሮ ዘፈን ሲያዳምጥ የማያውቀውን ዘመን ይሰማል፣ የማያውቀውን ታሪክ ይነካል እና አንድ ስም እንደገና ይሰማል። ጥላሁን ገሰሰ። ሰውየው ሄዷል፣ ዘመኑም አልፏል፣ ግን ድምፁ አሁንም እየዘፈነ ነው። ጥላሁን ገሰሰ የማይሞተው ድምፅ። ሙዚቃው ያበቃ ይሆናል፣ ትዝታው ግን አያበቃም። ይህ ነበር የጥላሁን ገሰሰ የህይወት የሙዚቃ የስኬትና የቅርስ ጉዞ። እርሱ በህይወት ባይኖርም ድምፁ በኢትዮጵያ ሙዚቃ ታሪክ ውስጥ መኖሩን ቀጥሏል። ይህ ነው የአንድ ታላቅ አርቲስት እውነተኛ ቅርስ። አቤል ቲዩብ ታሪክ፣ ሰዎች፣ ሙዚቃና የማይረሱ ታሪኮች እናቀርብላችኋለን። አብራችሁን ስለቆያችሁ አመሰግናለሁ።